ተመልካቾቼ እንዴት ናችሁ? ደህና ናችሁ ወይ? ይኸው በድጋሚ ከሰዓቱን ደግሞ ተገናኘን። አሁን ከኢዝሚር ቀጥታ ወደ ሴልቹክ በምትባል ከተማ ውስጥ ነን ያለነው። ወደዚህ የመጣንበት ምክንያት ከሰባቱ አስደናቂ ከተመዘገቡ እንትኖች ውስጥ አንዷ የአርጤምስ ቴምፕል ነች። እቺ ቦታ ከ127 በላይ አምዶች የነበራት ነች። አሁን እንግዲህ በብዛት በመሬት መንቀጥቀጥም በጦርነትም በምንም ፈርሶ እንግዲህ አንድ አምድ ብቻ ነች አሁን የቀረችው ለታሪክ። ለምን እዚህ እንደመጣንበት ወደ ውስጥ ገባ ብለን አሳያቸዋለሁ። The Seventh Wonders World ተብለው ከተመዘገቡት ውስጥ ነች። ተመልከቱ፣ ዓለም አስደናቂ ከተባሉ ከሰባቱ እስቲ ቦታዋ ምን ይመስላል? ምን ተከናወነባት? ወደ ውስጥ አብረን ገብተን እናያለን ማለት ነው። ይቆያል። ይሄ ሴልቹክ በመሰረቱ በነገራችን ላይ ወደ እመቤታችን ቤት ያው ቪዲዮውን ገብታችሁ ማየት ትችላላችሁ። ወደዛ የሚወስድ ወደ ቅዱስ ዮሐንስ ቤተክርስቲያን የሚወስድ ወደ ተለያየ አቅጣጫ የሚወስድ ነው። የምታያቸው ባሶች ቱሪስቶችን የሚያመላልሱ ናቸው። እንግዲህ ይሄ የሚለው ቶምብ ነው፣ እንደ መቃብር ቦታ ነው። የማን መሆኑ እስካሁን ድረስ የማን እንደሆነ ፈልገው አላወቁትም፣ አላገኙትም። ግን ያው በክብር እንደዚህ አስቀምጠውታል። ወደ ዋይን ነው olive wood, olive tree. What is that? Olive wood, olive tree. Which one? Oh, different price? Yeah, look here. Look. And mother pearl. Okay. Olive wood. Yeah, look. I make them. You make them? Yes. So how much is this one? Lira or euro? Lira. 700, 600. Ah. Lira, not euro. Okay. I make them. Okay. How much give you? Not sure. I didn't decide though. I like it, but not decide. ከሰባቱ በዓለም ከተመዘገቡ አስደናቂ ሰው ከሰራቸው ተብሎ ከተመዘገቡ ውስጥ አንዱ የአርጤምስ ቴምፕል ነው። የአርጤምስ ሐውልት ይሄ የምታዩት እንግዲህ በወቅቱ ከ127 በላይ የቆመ ኮለመን የነበረው ነው። አሁን ላይ ይሄ ብቻ ነው የቀረው ለታሪክ ማለት ነው። በወቅቱ አርጤምስ የምትመለክበት የጣዖት መቅደሷ እዚህ ቦታ ላይ ነበር የተሰራው። ከዛ በኋላ ነው ህዝቡን እነ ቅዱስ ጳውሎስ እነ ቅዱስ ዮሐንስ ወንጌላዊ ሰብከው እስከ ለሞት በሚያደርስ ድብደባና እንግልት እስኪደርስባቸው ድረስ ከአንጥረኞቹ ጋር ከሻጮቹ ጋር የእሷን ምስል ከሚሸጡት ጋር ሁሉ በወቅቱ ይገዙ ከነበሩ ነገስታት ጋር ሁሉ ፋይት እያደረጉ ህዝቡን የኤፌሶንን ህዝቦች የመለሱት እዚች ቦታ ላይ ህዝቡ አምላኬ ብሎ ሰው እንደሆነች የሚያቋትን ሴት ነው እንግዲህ አምላክ ነች ጎደስ ነች ብለው ያመልኳት የነበረው። ይሄ ቦታ የአርጤምስ ቴምፕል የነበረ ነው። ልክ እንደዚህ አይነት ኮለመኖች ግማሹ 136 ነው ይላል፣ ግማሹ 127 በላይ ነው ይላል። ምንም ይሁን ምንም ግን ለታሪክ ይሄ አንዱ ብቻ ነው የቆመው። በዚች ቴምፕል እንዴት ተሰራ ለሚለው እንግዲህ የ1988 ዓመተ ምህረት የማህበረ ቅዱሳን የመጽሐፍ ቅዱስ
ታሪክ የሚል መጽሐፋቸው ላይ የመጽሐፍ ቅዱስ ጥናት ይሁን ታሪክ አላቅም። እዛ ላይ ስለ አርጤምስ አንድ ያሉት የጻፉት ጽሁፍ አለ። አርጤምስ የከበርቴ ልጅ ነበረች፣ ግን ባለማግባት ወይ ሀብትን ወይ ደግሞ መልክን በቃ ሙሉ ፍጹም የሆነ ሰው ስትጠብቅ ያም ሲመጣ እምቢ ስትል በመጨረሻው አንድ አንጥረኛ አስማተኛ እኔን አግቢኝ ይላታል። እዛ ላይ እንደሚለው እንግዲህ ሙሉን ታሪክ መጽሐፉን ካገኛችሁት አንብቡት እና ምን ታደርግልኛለህ ከሌሎች በተለየ ብላ ስትለው እንድትመለክ ያደርግሻለሁ ይላታል። ከዛ እሷም እሺ ብላ እንትን ትለዋለች። አስማተኛ ስለነበረ በገበያ መሀል ውስጥ ታሪክን ሲሰራ ለአጋንንቶቹ አርጤምስ እንድትመለክ የሚል ወረቀት በትኑ ብሎ ይላቸዋል። ከዛ ጊዜ በኋላ አርጤምስ ቤተክርስቲያን ቴምፕል ተሰርቶላት ይቅርታ እንድትመለክ አደረጋት ነው የሚለው። በምትፈልጉት ልክ እንትን ላልላችሁ እችላለሁ፣ ላልተርክላችሁ። ግን ባጭሩ አርጤምስ ከዛ ጊዜ ጀምሮ እንደዚህ ቴምፕል ያማረ በስዕል ላይ ላስገባላችሁ እችላለሁኝ ተሰርቶላት ትመለክ የነበረች ነች። እንግዲህ በዛ ዘመን ነው እነ ቅዱስ ጳውሎስ እነ ቅዱስ ዮሐንስ መጥተው ኃይለኛ በኤፌሶንን ሰዎች በአጠቃላይ ይችን የአርጤምስን አምላኪዎችን ነው እንግዲህ እየሰበኩ ስንት ውጊያ አድርገው ቅዱስ ጳውሎስ የቲያትሩ ላይ ባሳዩአችሁ ጊዜ አንጥረኞቹ ናቸው በጣም ይሸጡ ስለነበረ የእሷን ምስል የያዘ እንትን በዛ ምክንያት ገበያችንን አሳጣን በሚል ሊገድሉት ሁሉ በገበያ ማዕከል ያመለጠበትን ጉድጓድ አሳየቻቸዋለሁ። የኤፌሶኑ አምፊ ቲያትር ውስጥ ተመልከቱ። እንደ ዋሻ ነገር ነች። ወደ ውስጥ ታስወጣለች ተላልፋ። አሁን ዝግ ስለሆነ ነው ማንገባው። በዚች ውስጥ ነው ቅዱስ ጳውሎስ ለመጀመሪያ ጊዜ ሕይወቱ የተረፈው ከመገደል እና ብዙ ግብግብ አድርገው ነው ወደ ክርስትና የመለሱት ህዝቡን ማለት ነው። ሌላው በታሪክ እንደሚነገረው ይህንን መቅደሷን ያፈረሰው ማስረጃ ባይገኝለትም ግን ብዙዎች እንደሚስማሙበት ቅዱስ ዮሐንስ አፈወርቅ የአንጾኪያው እሱ ነው ያስፈረሰው ቴምፕሏን ተብሎ ይገመታል። ሌላው ደግሞ ያው በመሬት መንቀጥቀጥም በጦርነትም በምንም እያለ ነው የፈረሰው። ለታሪክ እንዲሆን ግን ከዘመናት በኋላ ይሄ አንድ የቆመ የምታዩት ሐውልት ከኮለመኖቹ አንዱ ከሰባቱ አስደናቂ በዓለም ከተሰሩ አስደናቂ ተብሎ እቺ ብቻ ቀርታለች። እነ ቅዱስ ጳውሎስ እነ ቅዱስ ዮሐንስ የረገጡትን መሬት ግን ለማየት መቻል የሰበኩበትን ያን ሁሉ ሕዝብ ሳስብ እጅግ በጣም ደስ ይለኛል። ለዚህ ምስክር መሆን በመቻሌ ተመልከቱት። በጣም ግዙፍ ነው። ቀረብ ሲባል ከርቀት ቀጭን ይመስላል። በጣም ግዙፍ ነው። ያስደንቃል በጣም እና ታሪኩ ከሞላ ጎደል ይሄንን ይመስላል። አሁንም ወደ ሴልቹክ ስትገቡ በነገራችን ላይ ጣዖቷን ለማስታወሻነት እዛም ፔርጋሞንም ስንሄድ የዜውስን ቀርጸው እንደዚሁ ዛሬም ድረስ ሰው እንዲያመልክ ይሁን ምን ይሁን ይሸጣሉ እና ያ በጣም ነው የሚያሳዝነው። ይሄ የሴልቹክ ከተማ ላይም ቁጭ አድርገዋታል። እንትኖቿን ሙዚየም ከገባሁኝ አሳያቸዋለሁ ምን ትመስል እንደነበር በወቅቱ። እውነተኛው ሐውልቷ እዛ ተቀምጧል ይባላል። ካልተዘጋ ገብቼ አሳያቸዋለሁ። ይህን ይመስላል። ይቆየን። ተመልከቱ፣ ፀሐይ ነው።
እንግዲህ ወዳጆች እንደምታዩት ከዚህ ከአርጤምስ ሐውልት በኋላ የምታዩት ይሄ ፍርስራሽ ለቅዱስ ዮሐንስ ቅዱስ ጳውሎስ ወደ ኤፌሶን መልእክቱ ጽፏል። እንደምታዩት ይሄንን ወደ መቅደስ ለውጠውበት እንደውም የኤፌሶን ጳጳስ የነበረው ዋናው አለቃ ቅዱስ ዮሐንስ ነበር በዛ ወቅት እና ለዛም ምስክር ይሆን ዘንድ ተመልከቱ። መስቀሉ ይታያቸዋል። እንደዚህ ቅሪቱ ልክ እንደዚህ ያለ ማለት ነው ፍርስራሹ የመስቀሉ እና እግዚአብሔር ይሄን ያደረገ ክብር ምስጋና ይድረሰው። የኤፌሶንን ሰዎች ክርስቲያን ካደረጉ በኋላ ወደ ቤተ መቅደስነት ኮንቨርት አድርገውት ማለት ነው። ይሄ ይህን ይመስላል። ደህና ሁኑልኝ እስከዛ